ሻሎም የጌታ ጸጋና ሰላም ከሁላችሁ ጋር እንዲከረማችሁ። እኔ በጣም ደህና ነኝ። እግዚአብሔር ለሰጠኝ የምህረት እድሜ የሚመጥን ህይወት እኮ እየኖርኩ አይደለም የምትሉ ሰዎች ካላችሁ በቃሉ ዛሬ ቻሌንጅ ስላደረገኝ ወደ እናንተ ይህንን ቃል ይዤ መጣሁ። ኢሳይያስ የተባለ ነብይ ወደ ሕዝቅያስ የተባለ ንጉስ ሄደና ትሞታለህ ቤትህን አጽዳ አለው። እግዚአብሔርን ለመነ። ይሄ ንጉስ የሰራውን መልካም ስራ ሁሉ እያጣቀሰ ፍጹም ትሁት በሆነ ልብ እባክህን ያንን ስራ አስብና እድሜ ስጠኝ ብሎ ለመነው። አልጨከነበትም። 15 ዓመት በህይወቱ ላይ ጨመረለት። እግዚአብሔር ግን ደግሞ ወደዚህ ሰው ህይወት ሲመጣ ለዚያ የምህረት እድሜ የሚመጥን ህይወት ውስጥ አላገኘውም ነበር። እግዚአብሔር ለሰጣችሁ እድል መኖር ያቃታችሁ ሰዎች አላችሁ ወይ? በጌታ በኢየሱስም ዛሬ ለዚያ ምህረት የሚመጥን እርምጃ እንድትወስዱ እኔ ጸልያለሁኝ። ያልጠፋ ነው ከምህረቱ የተነሳ ነው። ርህራሄው ያልቅምና ተብሎ ስለተጻፈ በኢየሱስም ርህራሄውን ችላ እንዳንል ዛሬ እኔ ጸልያለሁኝ። ብሉይ ኪዳን ላይ እስራኤል በኤልፌጎርን ባመለከ ጊዜ እግዚአብሔር በቁጣው ጸጥ አደረገ። ወደ አዲስ ኪዳን ስትመጡ ግን ጴርጋሞን ቤተክርስቲያንን በተመሳሳይ ኃጢያት አግኝቷት ንስሐ ግባ ብሎ አለፈው። እግዚአብሔር ያንን ኃጢያት ለምዶት ነው እንዴ? አይደለም። ከኃጢያታችንስ ጋር ተስማምቶ ነው እንዴ ዝም ያለው? አይደለም። የብሉይ ኪዳኑ እግዚአብሔር የአዲስ ኪዳኑም እግዚአብሔር ነው፣ አይለዋወጥም። ነገር ግን በእኛና በኃጢያታችን መካከል የክርስቶስ ኢየሱስ ደም ስላለ፣ ክርስቶስ የሆነው ኢየሱስ ስላለ፣ ምህረት ስላለ ይታገሰናል። በኢየሱስ ክርስቶስ ስም ዛሬ ጸልያለሁ። ትግስቱን እንዳንንቅ፣ የታገሰበትን የምህረት ዘመን እንዳንዳፈር በኢየሱስ ስም እግዚአብሔር ይርዳን። ሻሎም።